ዛሬ የፍቅርና የውበት ምልክት ተደርጎ የሚወሰደው የፓሪሱ ኤፍል ታወር በአንድ ወቅት ይህ የብረት ቆሻሻ ይፍረስልን ተብሎ በሕዝብ ሰልፍ ተወጥቶበት እንደነበር ያውቃሉ? እንዲያውም ከሁሉ በላይ የሚያስገርመው ደግሞ ማታ ማታ ከጓደኛው ጋር በኤፍል ታወር ስር ቆማችሁ የተነሳችሁትን ፎቶ ማህበራዊ ሚዲያ ላይ ብታስቀምጡ ሳታውቁት ሕግ እየጣሳችሁ ሊሆን ይችላል። በዛሬው ቪዲዮአችን ስለዚሁ በዓለማችን እጅግ ታዋቂ ስለሆነው ኤፍል ታወር አብዛኛው ሰው የማያውቃቸውን 10 አስገራሚና ያልተሰሙ እውነታዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ኤፍል ታወር የተገነባው ለዘላለም እንዲቆይ ተብሎ አልነበረም። በፈረንሳይ በ1889 ዓ.ም በተካሄደው የዓለም ኤክሲቢሽን ወቅት ሰዎችን ለመሳብ ተብሎ የተሰራ ሲሆን ከ20 ዓመታት በኋላ በ1909 ዓ.ም ሙሉ በሙሉ ሊፈርስ ታቅዶ ነበር። ነገር ግን የታወሩ አናት ላይ የሬዲዮና የመገናኛ አንቴናዎችን በመትከላቸውና ለጦር ሰራዊት መረጃ ልውውጥ ትልቅ ጥቅም በመስጠቱ ምክንያት ሳይፈርስ ሊቀር ችሏል። ሁለተኛ፣ ዛሬ የፈረንሳይ ኩራት የሆነው ይህ ታወር ሲገነባ የፓሪስ ሕዝብና ታዋቂ ጸሐፊዎች እጅግ አጥብቀው ይቃወሙት ነበር። የፓሪስን ውበት የሚያጠፋ የብረት ቆሻሻ እያሉ በጋዜጣ ላይ ሳይቀር ይጽፉበት ነበር። እንዲያውም ጊ ደ ሞፓሳንት የተባለው ታዋቂ ፈረንሳዊ ጸሐፊ በየቀኑ ኤፍል ታወር ስር በሚገኝ ምግብ ቤት ውስጥ ምሳ ይበላ ነበር። ሰዎች ታወሩን ከጠላኸው ለምን እዛ ትመገባለህ ብለው ሲጠይቁት በመላው ፓሪስ ውስጥ የኤፍል ታወር የማይታይበት ብቸኛው ቦታ እዚሁ ታወሩ ውስጥ ስለሆነ ነው ብሎ ይመልስ ነበር። ሶስተኛ፣ ኤፍል ታወር ሕይወት ያለው እጽዋት ይመስል በበጋ ወቅት ቁመቱ ይጨምራል። ምክንያቱ ደግሞ ቀላል የፊዚክስ ሕግ ነው። ታወሩ የተሰራው ከብረት በመሆኑ በበጋ ወቅት የፀሐይ ሙቀት ሲያርፍበት ብረቱ ይስፋፋል። በዚህም ምክንያት ኤፍል ታወር በበጋ ወቅት እስከ 15 ሴንቲሜትር ያህል ቁመቱ ይጨምራል። አራተኛ፣ ኤፍል ታወርን ዲዛይን ያደረገው መሐንዲስ ጉስታፍ ኤፍል ከታወሩ አናት ላይ ለራሱ ብቻ የሚሆን ሚስጥራዊ የቅንጦት አፓርታማ ሰጥቶ ነበር። ይህ ክፍል በውበቱና በጥሩ የቤት ዕቃዎች የተሸለመ ሲሆን ጉስታፍ እንደ ቶማስ ኤዲሰን ያሉ የዓለማችን ታላላቅ ሳይንቲስቶችንና እንግዶችን በሚስጥር ያስተናግድበት ነበር። ዛሬ ላይ ይህ ክፍል ለጎብኚዎች ክፍት ሆኖ የጉስታፍ እና የኤዲሰን ምስሎች ይታዩበታል። አምስተኛ፣ ታወሩ እንዳይዝግና እንዳይበላሽ በየ7 ዓመቱ አዲስ ቀለም ይቀባል። በሚገርም ሁኔታ ግን ይህ ግዙፍ ብረት የሚቀባው ዘመናዊ ማሽኖችን በመጠቀም ሳይሆን ሙሉ በሙሉ በሰራተኞች እጅና በብሩሽ ነው። በእያንዳንዱ የቀለም ዙር ላይ ከ60 ቶን በላይ ቀለም የሚፈጅ ሲሆን ታወሩን ሙሉ በሙሉ ቀብቶ ለመጨረስ እስከ 18 ወራት ይወስዳል። ስድስተኛ፣ በሁለተኛው የዓለም ጦርነት ወቅት ናዚ ጀርመን ፓሪስን በቁጥጥሯ ስር ባዋለች ጊዜ አዶልፍ ሂትለር ኤፍል ታወር አናት ላይ ወጥቶ የጀርመን ባንዲራ መስቀል ፈልጎ ነበር። ነገር ግን የፈረንሳይ ተጋዳዮች ሂትለር እንዳይወጣ በማሰብ የታወሩን የኤሌቬተር ገመዶች በጥሰው ጣሉት። ሂትለርም ከ1500 በላይ ደረጃዎችን በእግሩ መውጣት ስለከበደው ሳይወጣ ለመመለስ ተገደደ። ሰባተኛ፣ መግቢያችን ላይ እንዳልነው ማታ ማታ የኤፍል ታወርን ፎቶ ወይም ቪዲዮ አንስቶ ማህበራዊ ሚዲያ ላይ ለንግድ ዓላማ ማዋል በፈረንሳይ ሕግ የተከለከለ ነው። ምክንያቱም በታወሩ ላይ የተገጠሙት 20 ሺህ የሚያበሩ መብራቶች የጥበብ ሥራ ተደርገው ስለሚወሰዱ የቅጂ መብት ወይም ኮፒራይት አላቸው። ስለዚህ ማታ ማታ ፍቃድ ሳይጠይቁ ፎቶ አንስቶ መሸጥ ሕግ ማስጣስ ይሆናል። ስምንተኛ፣ ኤፍል ታወር በዓለማችን ላይ ክፍያ ተከፍሎባቸው ከሚጎበኙ የሰው ልጅ ቅርሶች ሁሉ አንደኛ ደረጃ ላይ ይገኛል። በየዓመቱ ከ7 ሚሊዮን በላይ ሰዎች ታወሩን በአካል ለመጎብኘትና ወደ ላይ ለመውጣት ትኬት ይቆርጣሉ። ከተሰራበት ጊዜ ጀምሮ ደግሞ ከ300 ሚሊዮን በላይ ሰዎች
ጎብኝተውታል። 9ኛ በክረምት ቀዝቃዛ ወቅትና ከፍተኛ ንፋስ በሚኖርበት ጊዜ ኤፍል ታወር ትንሽ ወደ ጎን ያዘነብላል። ንፋሱ ሲበረታ ብረቱ ስለሚገፋና በቀዝቃዛ አየር ምክንያት ስለሚኮማተር የታወሩ አናት እስከ 6 ወይም 7 ሴንቲሜትር ያህል ወደ ጎን ሊንቀሳቀስ ወይም ሊያዘነብል ይችላል። ይህ ግን መሐንዲሶቹ ታወሩ ሳይሰበር ንፋስን እንዲቋቋም አድርገው ስለሰሩት የተፈጥሮ ባህሪው ነው። 10ኛ የኤፍል ታወር ዝና በመላው ዓለም በመሰራጨቱ ምክንያት በርካታ ሀገራት የራሳቸውን ተመሳሳይ ኤፍል ታወር ሰርተዋል። ለምሳሌ በላስ ቬጋስ፣ በቶኪዮ፣ በቻይና እና በስፔን ላይ የኤፍል ታወር ትክክለኛ ግልባጮች ተገንብተው ይገኛሉ። እንግዲህ ተመልካቾቻችን ስለ ፓሪሱ ኤፍል ታወር ያዘጋጀንላችሁ 10 አስገራሚ እውነታዎች እነዚህን ይመስሉ ነበር። ከነዚህ 10 ነጥቦች ውስጥ ይበልጥ ያስገረማችሁ የትኛው ነው? ኮመንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንዲሁም እንዲህ ያሉ አስገራሚና ያልተሰሙ መረጃዎች እንዳያመልጣችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ አሪፍ ቪዲዮ እስክንገናኝ ሰላም ቆዩ።